ሚድዋይፈሪ በኢትዮጵያ ሚድዋይፈሮች በእናቶችና በአዲስ የተወለዱ ህጻናት ጤና ላይ ወሳኝ ሚና የሚጫወቱ ሲሆን በእርግዝና፣ በምጥ፣ በውልድና በድህረ ውልድ ጊዜ እንክብካቤን በመስጠት ግንባር ቀደም ሰራተኞች ሆነው በማገልገል ላይ የጤና አጠባበቅ ውጤቶችን በማሻሻል በስልጠናና በምርምር ላይ ትኩረት ያደርጋሉ። የሚድዋይፈሮች ትምህርት ዓላማ ተማሪዎችን አስፈላጊውን እውቀት፣ ችሎታ እና ብቃት ለአስተማማኝና ጤናማ ልምድ ለማስታጠቅ ነው። የኢትዮጵያ ሚድዋይፈሮች ሚና የመጀመሪያ ደረጃ ሰራተኞች የሴቶች እና አዲስ የተወለዱ ህጻናት የመጀመሪያ ደረጃ ተንከባካቢዎች ሲሆኑ በተለያዩ የጤና ተቋማት ከአንደኛ ደረጃ እስከ ከፍተኛ እንክብካቤ ክፍል ውስጥ የሚሰሩ ናቸው። የእንክብካቤ አቅርቦት በተለመደው የውልድ ወቅት መደበኛ እንክብካቤን ይሰጣሉ። እናም በውልድ ጊዜም የሚፈጠሩ ችግሮችን ለመለየት እና ለመቆጣጠር የሰለጠኑ ናቸው። ከውልድ በፊት የሚሰጠው እንክብካቤ የወላጅነት ክፍሎችን፣ ክሊኒካዊ ምርመራዎችን እና ከፍተኛ ስጋት ላለው እርግዝና ምርመራ ጨምሮ ይሰራሉ። ከውልድ በኋላ የሚሰጠው እንክብካቤ አዲስ እናቶች ልጆቻቸውን እንዴት መመገብ እንዳለባቸው ማንከባከብ እናም ደግሞ መጠበቅ እንዳለባቸው ሚድዋይፈሮች ያስተምራሉ። የስራ እድሎችን ደግሞ ስንመለከት በሚድዋይፈሪ ተመርቄ ስራ ላላገኝ እችላለሁ ብሎ የማይታሰብ ሀሳብ ነው። በሀገራችን የሚድዋይፈሮች ቁጥር ለመጨመር ጥረት ቢደረግም አሁንም የሚድዋይፈሮች እጥረት አለ። ስለዚህ ልክ እንደተመረቃችሁ ስራ የምታገኙበት ሰፊ እድል ይጠብቃችኋል ማለት ነው። የሚድዋይፈሮች ክፍያን በተመለከተ በመደበኛው ወይም እንደተመረቃችሁ ምን ላይ ከ14000 እስከ 15000 ባለው ልትቀጠሩ ትችላላችሁ። ከዚያም ደግሞ ከፍ ስትሉ ደግሞ ወደ 18000 እና ወደ 24000 እስከ ሰርጀን ድረስ ስትሄዱ እንደዛ ሊከፈልላችሁ ይችላል። ደሞዝ ደግሞ እንደየአመቱ እንደየልምዳችሁ እንደየትምህርት ደረጃችሁ በማስተርስ በዶክተሬት በዛው ሊለያይም ይችላል። አንዳንዴ ደግሞ ጥሩ አጋጣሚ የሚሆነው በሚድዋይፈሪ ላይ ተማሪዎች ከተመረቁ በኋላ በግል ሊሰሩ ይችላሉ። በእርግዝና ሂደቶችን መከታተል አንዳንድ ባለሀብቶች ጋር ሲደርሱ ሚስቶቻቸው ጽንስ ከጀመረበት እስከሚወልዱ ድረስ ቤት መጥተው እየተከታተሉ በብዙ ብር ሊከፈልላቸው ይችላል። ስለዚህ እነዚህ አይነት ጥቅማ ጥቅሞች አሉ። ከደሞዝ አባውት ሚድዋይፈሪ